ሁለት ሴቶች አሉ እዚህ ኤርፖርት ውስጥ። እንግዲህ ሁለቱም ሴቶች አንድ አይነት ሻንጣ ይዘዋል። እኩል ነው መጠኑ። እየመጣ ነው፣ እየተሽከረከረ ነው። እንግዲህ አካባቢያቸው ብዙ ወንዶች አሉ እና የትኛዋን ይመስላችኋል? መጀመሪያ ቶሎ ወንዶቹ ተሽቀዳድመው የሚያግዟት ይችኛዋን ነው የሚሆነው። ምክንያቱም የታወቀ ነው። የሻንጣው ሸክም ሳይሆን የምታወጣው ኢነርጂ ሰዎችን እንዲያግዟት፣ ሰዎች ፕሮቴክት እንዲያደርጓት ይጋብዛል። ይሄ እንግዲህ ፌሚኒን ኤነርጂ ነው። ዛሬ ደግሞ 3 መንገዶችን እንዴት አድርጌ የተማርኳቸው በህይወቴ በጣም የጠቀሙኝ እና በጣም ብዙ ለውጥ ያየሁባቸው ሴት እና ሶፍት የመሆን ዘዴዎችን ነው የምነግራችሁ። በጣም እንደሚጠቅማችሁ ተስፋ አደርጋለሁ። ሰላም፣ እንዴት ናችሁ ተመልካቾቼ? ደህና ናችሁ ወይ? በዓል እንዴት አለፈ? እኛ ጋር ቆንጆ ነበር። ወፈርኩኝ፣ ይኸው በጣም ወፍር ያለው በበዓል በጣም ነው ያው የሚበላው በበዓል አይደለም ብዙ ነው አይ ቲንክ የበላሁት። ግን ምን ይደረግ በቃ አሁን እርግዝናውም ነው ኦልሞስት አሁን 8ኛ ወር እየገባ ነው። ስለዚህ አሁን የሚቀጥለው ወር ደግሞ ስለ ልጄ ዕቃ ምናምን ማዘጋጀት ቢዚ ልሆን እችላለሁ እና ብዙ ቪዲዮም ላልቀርጽላችሁ እችላለሁ። ስለዚህ ዛሬ ይሄን ሰሞን ትንሽ 1-2 ቪዲዮ እንኳን ለመቅረጽ አስቤያለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ሰዎች ካላችሁ እንግዲህ በዚህ ቻናል ላይ ስለ ራስን መውደድ፣ ራስን ማበልጸግ፣ ራስን ማሳደግ እና ደግሞ ውስጣችን ያለችውን ንግስት የማውጣት የሚል ዓላማ ያለው ቻናል ነው። ብዙዎች እንደምትጠቀሙበት ተስፋ አደርጋለሁ። እሺ እንግዲህ እኔ ያደግኩት በ4 ወንድሞች መካከል ነው። ከኔ በላይ ያሉት 3 ጎረምሶች ነበሩ፣ ትልልቆች ነበሩ። እኔ ያው በልጅነት ባደግኩ ሰዓት አንድ ታናሽ ነበረኝ እና እነሱ በጣም በቃ በስፖርት ላይ ነበሩ ብዙ ጊዜያቸውን የሚያሳልፉት። ላይክ ስፖርት ቤት ነበራቸው፣ ክብደት ማንሻ ቤት፣ ስፖርት ቤት እና አንደኛው ደግሞ ወንድሜ የመከላከያ ቦክሰኛ ነበር፣ ተጫዋች ነበር ለመከላከያ ክለብ እና ሻምፒዮን ሁሉ ይሆን ነበር ምናምን። እና እኔ በአብዛኛውን ጊዜ ከነሱ ጋር ነው የማሳልፈው የነበረው። ያደግኩት ያው በጣም ፕሮቴክት ያደረጉኝ ነበር ላይ ከቤት እንዳልወጣ እንደዚህ ያለ አይደል። እና ብዙ ጊዜ እንግዲህ የማሳልፈው የነበረው የለነሱ በሶ ምናምን ስበጠብጥ ምናምን ወይ ሳኮ ሲይዝላቸው ወይ ሳኮ ሲይዝ እንደዚህ የቦክስ መምቻውን ወይ ደግሞ በቃ የሆነ አንድ ብረት ላይ ብረት ሲጨምር ምናምን ብዙ ጊዜ ከነሱ ጋር ነው ያሳለፍኩት ማለት ነው። እና በቃ የሆነ በአብዛኛውን ሳድግ ማለት ነው ልክ የሆነ ከነሱ ጋር ብዙ ነገራቸውን አብዘርቭ አድርጌ ነው ያደግኩት። አብሶ አንደኛው ወንድሜ ሀይታዴ እሱ አብሶ በጣም ጋይድ ያደረገኝ ነበረ እና ምንድን ነው የሚለኝ የነበረው በቃ ከሚነግረኝ ባሻገር እነሱ የሚያደርጉትን በጣም እከታተል ነበር እና ሞር የማስኪሊን ነገሮችን ብዙ ነገሮችን ይዤ ነው ያደግኩት እና ሁልጊዜ የሚነግረኝ ላይክ በቂ እንደሆንኩኝ በራሴ በቂ እንደሆንኩኝ ኢንዲፔንደንት ሆኜ ራሴን አስተምሬ ራሴን አሻሽዬ በቃ እንደወጣና በቃ ማንም ሰው እንደማያስፈልገኛል አይደለ በቂ እንደሆንኩ በጣም ስትሮንግ እንደሆንኩኝ ምናምን እየነገሩኝ ነው ያደግኩት እና በዛው ልክ እኔም ሳድግ በቃ በጣም ኢንዲፔንደንት ሆኜ ነው ያደግኩት። በጣም በሰፈሬ ራሱ በጣም የሆነ ምን አባቷ ስለሆነ ነው ምናምን የሚባላል አይደል ምንድነው ሰው እንደዚህ የሚያኮራት ምናምን የሚያስብል የሚባል አይነት ነበርኩኝ። በጣም ሲሪየስ ሆኜ ምናምን ያደግኩት። ከዛ ግን እያደግኩኝ ያው ወደ አቅመ አዳም የሚባለው አለ አይደል ስደርስ ህይወት ያው አብሶ ወደ ውጭ ሀገር ወደ ወጣሁኝ ምናምንና ከዛ ላይፍ ትንሽ እየከበደኝ መጣ አንዳንዴ በዛ ወቅት። ለምንድን ነው የሆነ ምንም በቃ ማንም ሰው ሊያግዘኝ ፍላጎት የለኝም።
ብቻዬን የምችለው በቃ ሁሉ ነገር በቃ ችለዋለሁ ነው። በጣም ጎበዝ ነኝ ነው፣ ኢንዲፔንደንት ነኝ እና በጣም በቃ ሰዎችን ሊያግዙኝ ሲሉ ራሱ ቀድሞ እንደሚያግዙኝ ቀድሜ ጨርሰዋለሁ ማለት ብቃቴን ለማሳየት የኮምፒቲሽን ባህሪ ነበረኝ። በቃ ልክ በቃ አለ አይደለ እንደ እችለዋለሁ ሁሉ ነገር አይነት እና ግን በዛውም ልክ ደግሞ ምንድን ነው የማስታውሰው ያን ጊዜ በጣም ከባድ ነበር። የሆነ ጊዜ ያሳለፍኩት የሆነ ከባድ ጊዜ ነበር እና ሞር ሴትነቱን በጣም ያው ሴት ነኝ፣ ደስ ይለኛል ሴት መሆን። ግን በዛ ሰዓት እውነት ለመናገር ሴትነቴን ራሱ የምወደው አልነበረም እውነት ለመናገር አሁን ያለሁበትን ሁኔታ ሳስበው። ምክንያቱም ላይክ በቃ 15 ቀን ቀድሞ ራሱ ላይክ ፔሬዴ ከመምጣቱ በፊት 15 ቀን ጀምሮ ነበር ራሴን የሚያመኝ። በቃ አይሄት በጣም ነው የምጠላው የሴት ነገር ይሄ በቃ ህመሙ ሚግሬን የሚባል አሁን ትለቆኛል እግዚአብሔር ይመስገን። ሚግሬን ነበረብኝ ላይክ ሁሌ ያመኛል ራሴን። ምክንያቱም በቃ አይሄት በጣም ያመኛል ህመሙ የሁሉ ነገር እጠላዋለሁ አለ አይደለ እና ከባድ ነበረ። በቃ ልጅ ማርገዝ መውለድ ራሱ በጣም ኢምፖሲብል፣ በጣም ለእኔ ከባድ ነገር ነበር። ማሰብ ራሱ የማልችለው የማልወደው እና በወቅቱ በሞክርም ራሱ ባይሳካልኝ ነበረ የሆነ ጊዜ ላይ ማለት ነው። እና ከዛ ግን ነገሮች ተቀየሩ። መቼ ነው መሰላችሁ ነገሮች የተቀየሩት? አንድ ሰው አገኘሁ እና ይሄ ሰው እንግዲህ በጣም የሚገርም አጋጣሚ ነው። በቃ በጣም እጅግ በጣም ማስክሊን ነው፣ በጣም ወንዳ ወንድ ነው። ሁሉ ነገር ፕሮቫይድ ሊያደርግልኝ የሚፈልግ ሰው ነው። ሰፖርት ሊያደርገኝ የሚፈልግ ሰው ነው። ስታቢሊቲ የመንፈስ መረጋጋትን፣ የአእምሮ ማረፍን በቃ ሁሉ ያስፈልጋል የሚባለውን ነገር ሁሉ ለእኔ ሊሰጥ የተዘጋጀ ሰው ነበረ እና እኔ ደግሞ ያንን ነገር ተቀብዬ አዎ ብዬ እፎይ ብዬ ተረጋግቼ መኖር ሊኖርብኝ ነው። እና የእኔ ባህሪ እንግዲህ ካደግኩበት አንጻር አልቻለም ማለት ነው። እና በቃ ያንን ሰው ለመግፋት በጣም እታገል ነበር ማለት ነው። በጣም እታገል ነበር፣ አልቻልኩትም። ምክንያቱም ከኔ ባህሪ ጋር አልሄደም። ግን ከዛ በኋላ ግን ብዙ ነገር መቀየር እንዳለብኝ ራሴ ላይ መስራት እንዳለብኝ ተማርኩኝ። ምክንያቱም ትንሽዬ የጎደለኝ ነገር ያኔ ምንድን ነው ለስላሳ መሆን፣ ሴታ ሴት መሆን፣ እሺ ብሎ መቀበል፣ እርዳታንም ሁሉ ነገርም እና እንደ ንግስት አድርጎ ሊያኖረኝ የሚመጣው ሰው ከመግፋት ይልቅ እውነትም ኦኬ አሜን ብሎ ተቀብሎ ቁጭ ብሎ ጀስት ፍሎ ሞድ ሆኖ እንደ ሴት የኩዊን ሞድ ሆኖ መኖር እሱም መለማመድ ነበረብኝ። እንግዲህ ይሄ ባለቤቴ ነው። ያኔ ስተዋወቀው በእውነት ለመናገር በጣም ከብዶኝ ነበር። እሱ እንግዲህ እንዳልኳችሁ በጣም ፕሮቫይደር ነው። በጣም ስቴብል ሊያደርገኝ ይፈልጋል። ምንም እንዳስብ አይፈልግም። ምንም እንድጨነቅ አልፈልግም። ራሴ ላይ ሙሉ ለሙሉ ትኩረት እንዳደርግ ይፈልጋል። እንድማር፣ ራሴ እንዳሻሽል፣ ኮንፊደንስ እንዲኖረኝ፣ ቪዲዮ እንድሰራ፣ እንድወጣ፣ ፐርፊውም እንድገዛ ሁሉ ነገር የሚፈልግ ሰው ነው እና ለእኔ ደግሞ ለሰዎች ስሰጥ ራሴን በጣም ድሬን ሳረግ የነበርኩ ሰው ነበርኩና እንደዚህ ደግሞ ሁሉ ነገር ሊሰጠኝ የመጣ ሰው ልገፋ ነበር ማለት ነው። እንግዲህ ይሄ ነገር ብዙ ሰዎች እርግጠኛ ነኝ ብዙ ሴቶች አጋጥሟችሁ ያውቃል። ምክንያቱም በጣም አሁን ላይፍ ያለንበት ላይፍ በቃ ስትሮንግ መሆን እንዳለብን በቃ ሁሉ ነገር ተፍጨርጭረን ለፍተን ስትራግል አድርገን የምንኖርበት ላይፍ ሆኗልና እንዲህ በቃ እንደዚህ ስንሆን ደግሞ ወደ ማስኪሊን ኢነርጂ ሞር የያዝን የሴታ ሴት ኃይላችን የተውነው ወደ ወንዳ ወንድነት በቃ ሁሉን ነገር ቶሎ ቶሎ ለማድረስ ቶሎ ያንንም ለማገዝ ይህንንም ለማገዝ ሰዎችን ለማስደሰት ብዙ እንጥራለን እና ራሳችንን በዛ መሀል እናጠዋለን ማለት ነው። እና በጣም ደስተኛ ደግሞ አይደለንም። እኔ በጣም ትልቅ ልዩነት አለኝ ራሴን እንግዲህ በእነዚህ ነገሮች ከቀየርኩ በኋላ ማለት ነው። እንግዲህ ይሄ
የራሴ ታሪክ ነው። እርግጠኛ ነኝ ይሄ ከኔ ጋር ብዙ የሚያመሳሰላችሁ ነገር ሊኖር ይችላል እና ይሄ ቁጭ ብላችሁ እንድታስቡበት የሚያደርጋችሁ ነው ብዬ ስላሰብኩ ነው። አሁን ደግሞ እንግዲህ ይሄንን ነገር የተማርኩባቸው እና ብዙ ቢሆኑ ከዛ መሀል ሶስቱን መርጬ እንግዲህ ነገራችኋለሁ ማለት። እሺ አንደኛው እንግዲህ ሪሲቪንግ ሞድ ላይ መሆን ነው። ማለትም ለመቀበል በቃ ዝግጁ፣ በቃ ሁሉ ነገር ለመቀበል ከመስጠት ይልቅ መቀበል መልመድ ነው አንደኛው በጣም ጠቃሚ ነገር። ለምሳሌ የሆኑ ሰዎች ሲያደንቃችሁ፣ አሁን ለምሳሌ ቀሚስሽ ያምራል፣ ኖ ይሄ እንደምኮኑ 30 ብር ነው ኖ እንደሱ ከማለት ይልቅ ቴንኪዩ ቆንጆና ቴንኪዩ፣ ላግዝሽ፣ ይሄንን ሻንጣሽን ለያዝልሽ፣ ቴንኪዩ በጣም አመሰግናለሁ፣ ቴንኪዩ፣ ይሄን ስራ መጥቼ ላግዝሽ ወይ ይከብድሻል፣ አሁን እርጉዝ ነሽ፣ ዊ ቴንኪዩ ሶ ማች በጣም ነው የማመሰግነው። ስጦታ መጣልሽ፣ ኦ ማይ ጋድ ምንድን ነው ይሄ ከለር አልወደውም፣ ምንድን ነው እኔ አልፈልግም ከማለት ይልቅ አመሰግናለሁ፣ ቴንኪዩ። ሁሉ ነገር በግራቲቲዩድ በምስጋና እየተቀበሉ በቃ ሁሉ ነገር ለመቀበል ክፍት መሆኑ። ምክንያቱም የኛ ሴቶች ተፈጥሮ ጋር ከሴትነት ጸጋችን ጋር እየተጠጋጋን ነው ማለት ነው በዛው ልክ። ምክንያቱም ተፈጥሯችንን ይዩት። እኛ አብሶ ለወንዶች የመስጠት ባህሪ ተፈጥሮ የለንም። ስንፈጠር ፈጣሪ ሲፈጥረን ራሱ እኛ እንድንቀበል አድርጎ ነው የተፈጠረን። አስባችሁታል? እንቁላል ሄዶ ራሱ አይሰብርም ነው፣ ስፐርማቶዞይድ መጥቶ ነው እንቁላል የሚሰብረው። እና እኛ ደግሞ ያንን ፍቅርም ከሆነ እናባዘዋለን፣ ልጅም ከሆነ አብስተን እንሰጣቸዋለን ማለት ነው። እና እኛ ተፈጥሯችን የመቀበልና ያንን ደግሞ ተቀብሎ አብዝቶ በቃ በግራቲቲዩድ በምስጋና ነገሮችን ማሳመር ነው። ስለዚህ አንደኛው ነገር በቃ የተማርኩት ነገር ምንድነው? ሁሉንም ነገር አሁን እኔ መቀበል ብቻ ነው። ኦፍኮርስ እሰጣለሁ፣ ዝም ብሎ መቀበል ብቻ ሰልፊሽ ነገር ነው አይደለ? ግን በሌላ አንጻር ለምሳሌ ኦፍኮርስ መስጠት በሚገባ ሰዓት፣ ለሰዎች መርዳት በሚገባ ሰዓት አናርግ ማለት አይደለም። ግን ሪሲቪንግ ሞድ ላይ መሆን በቃ ሁሉ አድናቆትንም እርዳታንም መቀበል፣ ይሄ በጣም ሴታ ሴት የሚያደርገን እና ወደ ተፈጥሯችን በደንብ የሚያስጠጋን ነገር አንዱ ነው ማለት ነው ቻለው። ሁለተኛው ደግሞ ንግግርሽን፣ አለባበስሽን፣ አረማመድሽን ሁሉንም በጣም ለስላሳና ቀስ ማድረግ ነው የተማርኩት። በቃ በጣም ሯጭ ነበርኩኝ እኔ፣ ተፍ 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 ነበርኩኝ በፊት። ከዛ አሁን የተማርኩት ነገር በጣም ስሎ ማድረግ ነው። እንግዲህ ሳወራም ቀስ ብዬ ነው የማወራው፣ ሲሄድም እንደዛው፣ ስራመድም። በዚህ እድሜ በጣም አንዳንድ ሰዎች ደርባባ ነች ምናምን ይሉኛል። አይ ቲንክ ደርባባ ማለት ለአሮጊት ይመስለኝ ነበረ፣ ግን አይደለም። የአሮጊትነት ሳይሆን የድሮ እናቶች የሴትነት ጸጋቸውን እንግዲህ ስለተረዱት ነው። ለዛ ነው እነሱ ደርበብ ያሉት እና ሰው ሲያወራም የሚያዳምጡትና በቃ ነገሩን ሁሉ ቀስ የሚሉት ማለት ነው። እና ምንድን ነው የሚጠቅመው? ሁሉም ሰው በቃ በእኛ ፊት እንደዛ በምንሆን በጣም ሴፍቲ ይሰማዋል። ያ ሰው አብሶ ደግሞ በትዳር ላይ ስትሆኑ ደግሞ ያ ወንድ ልጅ ያ ባለቤታችሁ በቃ የሆነ ፕሮቴክት ለማድረግ በቃ እናንተን የመንከባከብ በቃ እንደ ስራው ያደርገዋል። ምክንያቱም በቃ ሶፍት ስለሆናችሁ ራሳችሁን ራስሽ ላይ በጣም ኢንቨስት በማድረግ ራሳችሁን ገላችሁን የሆነ ሶፍት የማድረግ በቃ ትልቅ ስራ ነው። ስንናገር ደግሞ በቃ ጮሆ በጣም አለማውራት፣ ይሄ መሳደብ፣ ክፉ ቃላቶች እሱን በፍጹም በቃ ማስወገድ እና ደግሞ ስንራመድ ቶሎ 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 ሁሌ እንደቸኮለ ሳይሆን ረጋ ያለ ሰው በቃ። ምክንያቱም በጊዜ ተነስተን በጠዋት ተነስተን ነገሮቻችን ቶሎ ቶሎ ቅድሚያ ለራሳችን ሰጥተን ጨራርሰን ስሎ የሆነ ሪትም እንዲኖረን ለራሳችን ጊዜ በመስጠትና ነገሩን ሁሉ ስፒዳችንን ዘገም ትንሽ በጣም ይሄ እንደ ኤሊ ሳይሆን
ትንሽ ስሎ መሆን ነገሩ ደርበብ በማለት ይሄ በጣም ከፍተኛ የፌሚኒን ኢነርጂያችንን የሚያወጣው ነው እና ሰዎች በጣም ሴፍቲ ይሰማቸዋል ከኛ ጋር። የሚገርማችሁ ነገር ስራ ቦታዬ ላይ ማታውቁ ከሆነ ቻናል ላይ አዲስ ከሆናችሁ በሙያዬ ፋርማሲ አሲስታንት ነኝና በጣም ከባድ ሰዎች በጣም በቃ ነርቨስ የሚሆኑ አስቸጋሪ ሰዎች ሲመጡ ይታወቃሉ። ክላይንቶች ምናምን አለቆቼ ወይ እንትን ኮሌጎቼ ሂጂ አንቺ አስተናግጁ ነው ይሉኛል። ብዙ ጊዜ እሷ ታስተናግደው ወይ ምናምን ይላሉ። ምክንያቱም በቃ ያውቃሉ እኔ ማኔጅ ማድረግ እንደምችል እና አንዳንዴ ደግሞ በጣም አግሬሲቭ የሆኑ ሰዎች ራሱ ከኔ ጋር ሲያወሩ በቃ ካልም ይሆናሉ ወይ ደግሞ ሄዶ ተመልሰው አስበውት ተናደውብኝ ተናግረው እንኳን ተመልሰው ቸኮሌት ይዘውልኝ ይመጣሉ፣ ይቅርታ ይጠይቃሉ። እና ምንድነው ሰዎችን በቃ ዝም ብዬ ሳያቸው ሴፍቲ ይሰማቸዋል። በቃ ዝም ብዬ አዳምጣቸዋለሁ ወይም ደግሞ ሲያዩኝ ራሱ ብዙ ነርቨስ ስለማልሆን ረጋ ብዬ ስሰማቸው ምናምን ሴፍቲ ይሰማቸዋል። በቃ የሆነ ምንም ጉዳት እንደማታደርሽባቸው ሚስጥራቸውን ሁሉ ብዙ ይነግሩኛል። በቃ ማለቴ አያውቁኝም እኮ ግን በቃ ከሚሰማቸው የምናወጣው ኢነርጂ እንግዲህ ይሄ ኢነርጂ በጣም ሰዎችን በቃ ሲኪዩር እንደሆኑ ሁሉ ነገር ኢትስ ኦኬ የሚለውን እንዲሰማቸው ያደርጋል ማለት ነው። ስለዚህ ልክ ጭንቅላታችሁ ላይ ክራውን እንዳረጋችሁ በቃ አስቡት። ሁልጊዜ የማይታይ ክራውን ማለት ማንም ሰው አያየውም እና ግን እናንተ ግን ታውቃላችሁ ክራውን እንዳላችሁ። ይሄንን የንግስት አክሊል ልክ እንዳረጋችሁና በጣም ስትወነጫጨፉ ምናምን ሊወድቅ እንደሚችል አስቡት፣ ኢማጅን አድርጉት። እና ስለዚህ በጣም ትጠነቀቃላችሁ። በጣም እንዲህ አትወራጫጩ ማለት ነው። ስትራመዱ እንደዛው፣ ስትጮሁ እንደዛው። ንግስቶች እንግዲህ አስባችሁት ከሆነ ኩዊን ሞድ መሆን ማለት ነው። እንደ ቻናሌ ንግስቶች እንግዲህ አይጮሁም በጣም ግን የሚናገሩት ነገር ይሰማል። በጣም ግን እነሱ ማዘዝ ይችላሉ ሁሉም ሰው። ምክንያቱም የሚጮሁት እንደማስተውላችሁ ከሆነ ሰራተኞች ምናምን የሚያጅቧቸው ናቸው። ምክንያቱም ያው በቃ እና የግድ በመጮህ ሰዎች ሊያዳምጣችሁ ምናምን አያስፈልግም ማለት ነው። እና ራሳችሁ ኢነርጂያችሁ ሰዎችን የሚያዝ ይሆናል ወደ ሴትነት ሞር ወደ ጸጋችሁን በደንብ ስትጠቀሙበት ማለት ነው። እሺ ሶስተኛው ደግሞ ሴታ ሴት የሆኑ ጓደኞች ጋር አብሮ መዋል። በቃ በጣም ሶፍት የሆኑ ከኛ ጋር ለዚህ ለጀመር ነው ላሰባችሁት ጉዟችሁ ወይም ደግሞ እንደ አዲስ የምትጀምሩ ከሆነ ወይም ደግሞ በቃ የበለጠ ደግሞ ሞር ለመሆን ለምትፈልጉ ደግሞ አካባቢያችሁን ከማጋ ነው የማሳልፈው፣ ምን አይነት ጓደኛ ነው ያለኝ እውነት ብላችሁ ማየት ማለት ነው። አብረን የምንለው ሰዎች እንግዲህ በጣም ተጽዕኖ ይፈጥራሉ። ሰው ውሎውን አይደል የሚመስለው የሚባለው፣ በቃ ውሏችን ነው የምትመስሉት። እና ሴታ ሴት ጓደኛ ካላችሁ በጣም ትልቅ ለውጥ ታመጣላችሁ። ምክንያቱም አሁን ለምሳሌ ሁልጊዜ በቃ ስለ ችግሯ ብቻ የምታወራ የእናንተን ምንም አይነት ችግር የማትጠይቃችሁ ስታያችሁ በምታረጉት ነገር የማትደሰት በምትለብሱት ነገር ሁሉ የምትቀና ወይም አይታው የማታደንቃችሁ የሆነ ያወቃችሁት እኮ ነው ይቺ ሴት በቃ የሆነ ቅናት አለባት ምናምን መጥፎ ኤነርጂ አለባት ብላችሁ ከምትሉት ጋር ጓደኛ ሆናችሁ የምትውሉ ከሆነ ማታ ስትገቡ አስቡት ምን ያህል ነው ኢነርጂያችሁ ድሬን ሆኖ በቃ አልቆ ተሟጦ ባትሪ ሎ ሆናችሁ ነው የምትገቡት። ምክንያቱም እንደዚህ አይነት ሴቶች በቃ እናንተንም ወደ ታች ዝቅ ያደርጓችኋል ማለት ነው። ስለዚህ በጣም እናንተን
ከእናንተ ጋር አብረው ቫይብ የሚያደርጉ ወደ ፖዘቲቭ ስትገናኙ በጣም ጥሩ ጥሩ ነገሮች የምታወሩ ስለ ሰው ማማት ስለ ሰው ክፉ ነገር ምናምን ሳይሆን ስለ ራስ በቃ ስለ እንዴት አድርገን ራሳችን እንዴት እንመር፣ እንዴት እንሻሻል፣ እንዴት እንማር፣ እንዴት ሜካፕ እናድርግ፣ እንዴት ቅንድባችን እናሳምረው የበለጠ እንዴት ደግሞ ምን አይነት ሊፕስቲክ ለሚቀጥለው በቃ ይሄ የሴታ ሴት ነገር አለ አይደለ? እንደዚህ የምታሳልፉበት ጓደኛ ምረጡና አንድ ቢኖራችሁ ጥሩ ነው። ምክንያቱም እኔ ህይወቴ ኮምፕሊትሊ የቀየረች ጓደኛ ያለች ማለት በዚህ ያኔ መጀመሪያ እንግዲህ ነውጥ በጀመርኩበት ጊዜ ነው አጋጣሚ ያገኘዋል። ሀይል የኔ ቆንጆ አንድ ቀን አቀርባታለሁ ጓደኛዬን ቻናሌ ላይ ፈቃደኛ ከሆነች ቻናሌ ላይ አቀርባታለሁ እና ከእሷ ጋር ስገናኝ በጣም ስትረስፉል የሆነ ጊዜ ራሱ ብሆን ላይክ 2 ቀን አብረን ካሳለፍን በቃ ረሰዋለሁ ኮምፕሊትሊ። ያኔ ያስጨነቀኝ ነገሮች ምናምን ሁሉ ረሰዋለሁ። በቃ አይ ፊል ሴፍ በቃ ሴፍቲ ነው የምታወጣው ከውስጧና በቃ እንዴት ነው ቅንድብ መቀንደብ እሷ ናት ያስተማረችኝ። እሷ በጣም ሴታ ሴት ናት። የሆነ በቃ ትወዳለች ራሷን ማሳመር፣ ራሷን ማስዋብ፣ ማስጌጥ። በዛ ላይ በቃ አይዶ ነው በቃ ብታያት ነው የምታምኑት እና በጣም ጥሩ ኢነርጂ አላት እና ከእሷ ጋር በመሆን ሰዓት ብዙ ነገሮች ተምሬያለሁ ማለት ነው። ፖዘቲቭ እንደሆነች አውቃለሁ። የሆነ ነገር ውስጤ ቢኖር ሚስጥር ብነግራት እንደምትጠብቅልኝ አውቃለሁ። በጣም ጥሩ ፊሊንግ አለኝ ማለት ነው ከእሷ ጋር እና እንደነዚህ አይነት ጓደኞች እንዲኖራችሁ ይገባል። ህይወታችሁን ማለት ሞር ሶፍት ለማድረግ በቃ ኢዝ ለማድረግ ምክንያቱም አይምሯችሁን ድሬን የሚያደርጓችሁ ሰዎችን በመራቅ ማለት ነው። ሶሻል ሚዲያ ላይ ፖስት ታደርጉ የሚያሽሟጥቷችሁ ከሆነ በቃ እነዚህ ሬድ ፍላግ ምናምን እያላችሁ ከነሱ በቃ መራቅ ማለት ነው። ስለዚህ እንደዚህ እያደረጋችሁ እራሳችሁን ፕሮቴክት ታደርጋላችሁ፣ ሴታ ሴት ትሆናላችሁ። በጣም ጠቃሚ ነው። እንግዲህ ይሄ የግድ ወንድ ለማግኘት ወይም ትዳር ለማሳመር ትዳሩን ሶፍት ለማድረግ ህይወታችንን ለመቀየር ብቻ ሳይሆን በየትኛውም ሁኔታ በጣም ጠቃሚ ነው። ምክንያቱም የትም ስራን ብትፈልጉ ከሰዎች ጋር አብሮ ለመኖር ቢሆን ሰዎች በጣም የሚፈልጉት በጣም አትራክትድ የሚሆኑት እንደዚህ በየተፈጥሮ ጸጋቸውን በደንብ ከሚጠቀሙና ከውስጣቸው ደግሞ ራዲየት የሚያወጡት ሴቶችን ነው ማለት ነው። ስለዚህ ይሄ ትልቅ ኃይላችን ነው እና ሶፍት መሆን እና ለስላሳ መሆን የኛ ጥንካሬያችን ነው እንጂ ዊክነሳችን አይደለም። ይሄ የኛ ድክመት አይደለም። ስለዚህ ሁሌም እሱን አስታውሱት እላችኋለሁ። ይሄን ቪዲዮ ከወደዳችሁት እስኪ ከወደዳችሁ 3 ልብ ቅርጽ አድርጉልኝ ኮመንት ላይ። በጣም ከወደዳችሁት ደግሞ 4። እኔ ከ2 በላይ ደግሞ ልብ ቅርጽ ካረጋችሁልኝ የሆነ ነገር ማሻሻል አለብኝ ማለት ነው። ስለዚህ ለሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።